ሶስተኛ ልጅ ከመቼው አርግዘሽ ከመቼው ወልደሽ ነው አራስ ነኝ የምትይው? ከባልሽ ጋር ተለያይታችሁ የለ ወይ? እንዴት ነው ነገሩ? ለምን ትዋሻለሽ? አራስ አይደለሽም ብላችሁ በጣም ብዙ ጥያቄ የፈጠረባችሁ ሰዎች አላችሁ። ቪዲዮውን ላይክ እያረጋችሁ ጀምሩት ጓደኞቼ። የዛሬ ብሎጋችን የእናንተን ጥያቄ የምመልስበት ይሆናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። ወደ ብሎጋችን ተመልሰናል። እንግዲህ በርበሬ ሽሮ እያዘጋጀው የእናንተን መልስ እመልሳለሁ ማለት ነው። እዚህ ጋር ልጆቼ ዱባ በጣም ስለሚወዱ ዱባ እሰራለሁ። እዚህ ጋር በርበሬ አለ። እንግዲህ ቪዲዮውን ላይክ አድርጉት። በነገራችን ላይ ባልትና ብጀምር ያዋጣኛል እንዴ? እንዴት ነው ነገሩ? ይሄ ሁሉ ለሽሮና ለበርበሬ የተዘጋጀ ቁሳቁስ ነው ማለት ነውና እናንተስ በርበሬ አዘገጃጀት ላይ እንዴት ናችሁ? ይሄኛው የሙቅ እህል ነው ማለቴ የገንፎ እህል ነው። የገንፎ እህል ከዛ እዚህ ጋር ደግሞ የአጥሚት እህል አለ። እዚህ ጋር ሰሊጥ አለ፣ ጥቁር አዝሙድ፣ ጨው፣ ኮረሪማ። በነገራችን ላይ ኮረሪማ 1 ኪሎ 3000 ብር ነው ነበር ሰሞኑ። አሁን ላይ ግን 2600 ብር ኮረሪማ። እዚህ ጋር ኮሰረት አለ፣ ስጋ መጥበሻ አለ፣ በሱ ቢላ አለ። ይሄ ደግሞ ለበርበሬ ነው። በነገራችን ላይ ሁሉንም አላስገባውም። ቅጠል ከበዛበት ወደ አረንጓዴነት ይቀየራል፣ ከለሩ ይቀይራል በርበሬ ማለት ነው። እዚህ ጋር ሚጥሚጣ አለ። እዚህ ጋር ደግሞ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል አንድ ላይ ጨቅጭቄ አድርቄ ነው። ያው ለመድረቅ 3 ቀን ወይም 4 ቀን ይፈጅበታል። እዚህ ጋር ደግሞ የሽሮ እህል ነው። ሽሮ ትንሽዬ በርበሬ ያስገባለሁ። ባቄላ፣ አተር፣ ሽምብራ ነው እኔ ለሽሮ የምጠቀመው። ሌላ ነገር አልጠቀምም። ጓያ የሚጨምሩ ሰዎች አሉ፣ ያው እንደ ፍላጎታቸው ነው። እዚህ ጋር ደግሞ እንግዲህ 5 ኪሎ በርበሬ አለ። በርበሬ የሰው ልጅ ነው፣ በጣም ተወዷል። እዚህ ጋር ደግሞ የአጥሚት እህል ነው የማዘጋጀው። መጀመሪያ ሰሊጥ አስገብቻለሁ። እዚህ ጋር ደግሞ አኩሪ አተር ጨመርኩኝ። ከዛ ድፍን ምስር ጨምራለሁ። ከዛ በኋላ እዚህ ጋር ደግሞ ቀይ ጤፍ ጨመርኩ። እዚህ ጋር ምንድነው ማሽላ ወይም ደግሞ ዘንጋዳ ቀይ ማለት ነው። እዚህ ጋር ሱፍ ጨመርኩ። እዚህ ጋር ኑግ ጨመርኩ። ይሄኛው ደግሞ ለውዝ ነው። ከዛ ትንሽዬ አበሽ ጨምራለሁ። ተልባ ጨምሬያለሁ ብያለሁ። ከዛ ገብስ፣ ከዛ ደግሞ ምንድነው ስሙ ጠፋኝ። ብቻ 14 አይነት ነው እኔ የአጥሚት እህል ሳዘጋጅ የምጠቀማቸው ግብአቶች። እንግዲህ አሁን አዘገጃጅቼ ወደ ወፍጮ ቤት ሄጄ ተመለስኩኝና በርበሬ ከለሩ ይቺን ትመስላለች። እንዴት አያችኋት? ከቢላል ጋር በጣም አስቸግሮኝ ተጣልተን ተጎራርፈን ነበረ። ያው በራሱ ጊዜ መጥቶ አቅፎ ይቅርታ ጠይቀኝ። ልጆቻችሁ ከተጣላችሁ በኋላ አትለምኗቸው፣ ጸጥ በሏቸው። ራሳቸው መጥተው ይቅርታ እንዲጠይቋችሁ ማለት ነው። በነገራችን ላይ ይሄንን ሳዘጋጅ በጣም ታምሜ ከስቼ ጥቁሬ በቃ እሷ ናት እሷ አይደለችም እስከመባል ደርሼ ነበረ። ያው እዚህ ጋር የ9 ወር እርጉዝ ነበርኩ። አልመስልማ እኔ ለምን እንደሆነ አላውቅም። በእርግዝናው ሰዓት ሰው በጣም ነው የሚወፍረው። እኔ ግን በጣም ነው የምከሳው፣ አይመቸኝም እርግዝናና። ያው ይሄ ቪዲዮ ከ2 ወር በፊት የተቀረጸ ቪዲዮ ነው። ከመውለዴ በፊት የተቀረጸ ቪዲዮ ነው። ፋሲካዬ የእውነት ወልደሽ ነው ወይስ ደግሞ ፕራንክ እያረግሽን ነው ለምትሉኝ ሰዎች ጓደኞቼ ወልጄ ነው። ያው እንግዲህ ካላየን አናምንም። ልጅሽን አሳይን ካላችሁኝ ደግሞ አሳያችኋለሁ።
ያው በእርግጥ እንደ ዩቲዩበሮች አረገዝኩ 2 ወር ቀረኝ 1 ወር ቀረኝ ብዬ ምንም ነገር ቪዲዮ አልሰራው ነበረ። ያ ማለት ደግሞ ያው አስፈላጊ ሆኖ ስላላገኘሁት ነው። ወይም ደግሞ እስከ ሞል ድረስ ሁሉ ነገሬ ፕራይቬት ማድረግ ስለፈለግኩኝ ነው። ብዙ ልጆች አምናችሁ ያልተቀበላችሁኝ ያው ዩቲዩበሮች ሆዳቸው ቲማቲም ነው። ምንም ነገር ይሁን ምንም ነገር ይዘው ወደ ሚዲያ ነው የሚወጡትና ይዘው የማቆየት እንትን ችሎታ የላቸውም። ያው እንግዲህ የገንዘብም የዶላርን ጉዳይ ስለሆነ እኔ ግን 3ኛ ልጄን ይፋ ለማድረግ ፍቃደኛ አልነበርኩም ነበር። ጓደኞቼ በጣም ህመም ላይም ስለነበርኩኝ ብቻ አላሰብኩትም። ከሚዲያውም ጠፍቼ ነበረ። ያው እርግዝናዬ እዚህ ጋር ያስታውቃል። በቃ 9 ወር ጊዜን ጨርሼ ምናምን ነበረ እዚህ ጋር እና ጓደኞቼ አዎ ወልጄ ነው እዚህ ጋር የመውለጃዬ ያዘጋጀሁት ቁሳቁስ ነው እላችኋለሁ። በነገራችን ላይ ወልዳችሁ 3 ወርና 2 ወር አልጋ ላይ ከአልጋችሁ ሳትወርዱ የምትታረሱ ሴቶች እንደው ታድላችሁ። የምር እኔ 3ቱም ልጆቼ ስወልድ የመታረስ እድሉን አላገኘውም። 1 ወር ብቻ ነው እናቴ ጋር የታረስኩት የመጀመሪያ ልጄ የወለድኩ ሰዓት። ከዛ በኋላ ራሴን በራሴ የማርስ ጀግና ነኝ። እስኪ እንደኔ ራሳችሁን በራሳችሁ ያረሳችሁ ሴቶች ቸርስ አለን በሉኝ። እኔ ሰው አርሶኝ አያውቅም። እና የሁሉም ነገር ለበጎ ነው። እና ጓደኞቼ ያው ሁሉ ነገር ጨራርሼ እዚህ ጋር በመጨረሻም ስማቸውን እጽፍባቸዋለሁኝ። የበርበሬን ከለር ግን እንዴት አያችሁት? አዲሱን በርበሬ ነበረ ያው በሰዓቱ የገዛሁት ገና እንደወጣ ማለት ነው። ከዛ የገንፎ እህል በትልቁም ባልዲ ያረኩት ምናልባት ሰው ከመጣ ሰርቶ እንዲበላ፣ አንዳንዴም ሲመጡ ሽሮ ሰርተው እንዲያበሉኝ የቱ ጋ ነው ምን ላይ ያረግሽው ብለው እንዳይቸገሩ እንደዚህ ባልዲ ሰብስቤ በባልዲ አደረኩላቸው። እኔ ጋር ራስ ሊጠይቁኝ የሚመጡ ሰዎች ይኸው እንግዲህ ሰርተው ነው የሚበሉት። እና ጓደኞቼ ቪዲዮን ላይክ እያረጋችሁ ጀምሩት። ይህን ይመስላል የዛሬ ቭሎጋችን። ያው እንግዲህ ጥያቄያችሁን አልመለስኩም። በእርግጥ እንዴት ነው ነገሩ እንዴት ነው ብላችሁኛል። ወልደሻል ወይስ አልወለድሽም ፕራንክ እየሰራሽ ነው ለሚለው ወልጃለሁ። ከዛ በኋላ ግን እንዴት ነው ከናስር ጋር ተጣልታችሁ አልነበር ወይ? ከመቼው ታውቃችሁ ከመቼው አርግዘሽ ከመቼው ወለድሽ ያላችሁኝ ሰዎች ደግሞ በቀጣይ ይህን ቪዲዮ ስለማይበቃኝ በቀጣይ ያለውን ነገር አሳውቃችኋለሁ። ሁሉም ነገር ትንትና አድርጌ እነግራችኋለሁ። ቪዲዮውን ላይክ አድርጉት። ከዚህ በኋላ እንግዲህ የዕለት ቭሎጋችን እንጀምራለን። እናንተም ከኛ ጋር ላይክ እያረጋችሁ ደገፍ ታረጉናላችሁ ማለት ነው። በቃ ምንም ማድረግ አይቻልም። መስራት አለብን። እናንተም ላይክ ማድረግ አለባችሁ። ከዚህ በኋላ እንግዲህ ወዳችሁ ሳይሆን ከግዳችሁ ነው ቪዲዮን ላይክ የምታረጉት ብላችሁ ደስ ይለኛል። ግን አይደለም። በቃ ላይክ አድርጉ። እዚህ ጋር ቢላልና ማሂር ሀሁ እያስተማሩኝ ነው። ይሄ ምንድነው? ሸ ይለኛል። ይሄ ምንድነው? ኤ ይለኛል። እንግዲህ በው ኤ ነው። ትምህርት ቤት ገብተናል እላችኋለሁ። እንግዲህ የዛሬ ቪዲዮ ይህን ይመስል ነበረ። ሙያዬ ከ10 ስንት ትሰጡኛላችሁ? እንዴት ነው እችላለሁ ማዘጋጀት? ባልትና ብጀምር ያዋጣኛል? እንደው እሙ ማሂር ባልትና ወይም ደግሞ እሙ ቢላል ባልትና ብዬ ብጀምር ታዙኛላችሁ? የባልዲ ማዕት የቁስ ማዕት እዚህ ጋር